እየነገርኩ ነው። ፋኖ ካሸነፈ እኔ ኢትዮጵያ አልሆንም፣ ዜግነቴን ቀይራለሁ። እመቤቴ ምስክሬ። ምንም አትሆነው ነገር አለ። ጴንጤ ትሆናለህ፣ ሙስሊም ትሆናለህ፣ አማራ ትሆናለህ፣ አገው ትሆናለህ፣ ትግሬ ትሆናለህ። ኦሮሞ አማራ ምናምን እያለ አጭበርባሪ አድርሱልኝ ለዚህ እንስሳ ሰገጤ ማለት ነው። ሞጣ ለሚባል ወይም ማማሩ መንግስቴ ለሚባል የሰው መልክ የለህ ወይ የሰው አስተሳሰብ የለህ። አብዝታችሁ ስለፎከራችሁ ሶሻል ሚዲያውን በፕሮፓጋንዳ ስላጥለቀለቃችሁ የኦሮሞ ሕዝብ ይደነግጣል፣ የኦሮሞ ሕዝብ ይሸበራል ብላችሁ አስባችሁ ከሆነ በጣም ተሳስታችኋል። ኦሮሚያ ክልል ውስጥ ጦርነት ተከፍቶ የኦሮሞ ህጻናት ወጣቶች በድሮን ሲያልቁ ሲገደሉ አብይ ጀግና ነው። እነ ጀዋር ሲታሰሩ አብይ ጀግና ነው። እናንተ የምትፈልጓት ፋኖ የሰው ክልል ገብቶ ሲያርድ አንገት ሲቆርጥ አብይ ጀግና ነው። ዝም ከተባለ እናንተ የምትፈልጓት ነገር ሲደረግ አሸባሪነት፣ ጽንፈኝነት ሲደረግ እኔ የፈለከውን ወታደር አሰልፈ በአይፋ ይዘሂድ በሶስት ፋኖች መማረክ ይቀጥላል፣ መደምሰስ ይቀጥላል። ሰላም ጋይስ እንደምን አላችሁ? ግሩም ከች ብያለሁ። ሁላችሁም በያላችሁበት ሰላማችሁ ይብዛ እያልኩ እንግዲህ ዛሬም በተለየ ቪዲዮ መተናል። እንደተለመደው ሁሌም እንደምንለው ከናንተ የሚጠበቀውን አርጉ። እኔም እናንተን ፈካ እንዲሁም መረጃዎችን ለማስጨበጥ ከኔ የሚጠበቀው ነገር አደርጋለሁ። ሰብስክራይብ በማድረግ ጀምሩ። ሰብስክራይብ አላደረጋችሁ ላይክ አርጉ፣ ሼር አርጉና ደውል ምልክቷን ጠቅ በማድረግ ወደ ዛሬው ቪዲዮአችን እንገባለን። ዛሬ ደግሞ ያዝንላችሁ ቪዲዮዎች እንግዲህ በሶሻል ሚዲያ እየተወራው ስላለው ነገሮች ይሆናል። እንግዲህ ሶሻል ሚዲያ ላይ ምንድነው የተወራ የነበረው? ሁላችንም ሶሻል ሚዲያ ተጠቃሚ እስከሆንን ድረስ የኔ ቪዲዮ ስለደረሳችሁ በጣም እድለኛ ናችሁ። የኔ ቪዲዮ እናንተ ጋርም ስለደረሰ እኔም በጣም እድለኛ ነኝ እያልኩኝ እንግዲህ ወደ ቪዲዮ እንገባለን። ከዛ በፊት ላይክ፣ ሼር፣ ሰብስክራይብ ያላረጋችሁ እያየው ሰብስክራይብ ላለው እንግዲህ ወደ ቪዲዮአችን እንሄዳለን። አንተ ኦሮሞ ነህ እኮ በዚህ ሰዓት ምንም አትሆነው ነገር አለ። ጴንጤ ትሆናለህ፣ ሙስሊም ትሆናለህ፣ አማራ ትሆናለህ፣ አገው ትሆናለህ፣ ትግሬ ትሆናለህ፣ አማራ ትሆናለህ፣ ምንድነው ኦሮሞ ትሆናለህ። ዛሬ እኮ አንተ ኦሮሞ ነው። ጥያቄን ጠይቅ። ምን ጥያቄ? እናንተ ነው የመጣችሁ እኮ እኔ እኮ አልመጣሁባችሁ። እናንተ ጠይቁኝ። ኖ እኔ እሷን ብዬ ዜዶን ብዬ ነው የመጣሁት። እኔም ብሎ ተመጣጣ ነው ነው ሞጣለም ትፈራዋለህ። ዶክተር አብይ ማድረግ ያለብህ ወደፊት የአፄ ምኒልክን ሐውልት ፒያሳ ያለውን አንስተ ሙዚየም ውስጥ ነው ማስገባት ያለብህ። ማየት የፈለገ ቤተ መንግስት ሄዶ ማየት ይችላል። ምኒልክን አብሮ ፎቶ መነሳት ይችላል። አንሳው። ኦሮሞ ፈርስት አይሞጣ ያልከው ለምንድን ነው? ውሸት መስሎ ነው? ጀግና ነን እንደ እናንተ አናቃችሁ? ታያችሁ እኮ የህወሓት ጦርነት ጊዜ መቀመጫና ፈንድደን የተገኘው እኔ ነኝ። እናንተ ፈሪዎች ስል ነው በቃ ከብሔር ብሔረሰቦች ኑ ምናምን ብላችሁ ሸታችን 10 ሺህ ጦር ሄዳችሁ አድርሱልኝ ለዚህ እንስሳ ሰገጤ ማለት ነው። ሞጣ ለሚባል ወይም ማማሩ መንግስቴ ለሚባል ወይ የሰው መልክ የለህ ወይ የሰው አስተሳሰብ የለህ። አዎ የደቡብ ህዝብ ወይም ከደቡብ የሚወጣ የትኛውም ወጣት ትላንት ትግራይ ላይ ያደረገው ስህተት ድጋሚ አማራ ክልል ሄዶ አይደግመውም። የአማራ ወንድሙን አይወጋውም። አንተ ላታም በግ አማራ የደቡብን ህዝብ ተነቀዋል። አድያውን፣ ስልጤውን፣ ሲዳማውን፣ ከምባታውን፣ ጉራጌውን ተነቀዋል። ሁሌ ተነቀዋል። ምን አባ የታወቀ ነገር ነው። አንተ በግ ማለት እና ጦርነት ሄዶ ይማገድልህ አይገባም። ጦርነት አይዋጋም። የደቡብን ህዝብ በጣም ነው የምትንቀው። ዋጋ ትከፍላታል። የደቡብ ህዝብ ካንተ በላይ የሚያዋርድ የሚናገራል። ይነሱልሃል። አሁን እንዲህ ጆሮን ይዘው ነው የሚያስለቅሱ። ትጠላዋለህ። ደግሞ ጉራጌ ሁሉንም ትጠላለህ። አታስመስል። ትጠላለህ። በጣም ነው የምትጠየፈው። ጦርነት አሁንም እየነገርኩ ነው። ትላንት ትግራይ ውስጥ ገብተን ሆይ ብለን እኔ በግሌ ያንን ነገር እንዲደገም አልፈልግም። የትግራይ ህዝብ ላይ የተሰራው ስህተት የአማራ ህዝብ ላይ እንዲደገም አልፈልግም። የአማራ ህዝብ ብቻ አይደለም፣ ነገ የኦሮሞ ህዝብ ላይ እንዲደገም አልፈልግም። ነገ የሶማሌው ላይ እንዲደገም አልፈልግም። አዎ
የደቡብ ወታደሮች አሁንም ብልጡም አማራ ክልል ገብተህ ወንድምን እንዳትወጋ እንደዚህ አይነት ደንቆሮ ማይብ እንዳሰማ ስርዓት ወይም አብይ አህመድ ታቦተኝቷል ሁሉንም መድኃኒት እየሞከረ ነው ያለው ግን አይሰራም በቃ ካንሰር ሆኖበታል እና እኔ የፈለከውን ወታደር አሰልፈ በአይፋ ይዘሂድ በሶስት ፋኖች መማረክ ይቀጥላል መደምሰስ ይቀጥላል እኔ ከዚህ በኋላ እስከሚሰማኝ ወይም የሚሰማኝ ስሜት ከኔቶ ሌሎች ወታደሮች ሁሉ እገዛ ጠይቆ አብይ አህመድ ወደ አማራ ክልል ቢያስገባ የአማራን ትግል መቀልበስ የሚችልበት ደረጃ ላይ አይደለም ያለው ፋኖ በደንብ ተጠናክሯል ኦሮሚያ ክልል ውስጥ ጦርነት ተከፍቶ የኦሮሞ ህፃናት ወጣቶች በድሮን ሲያርቁ ሲገደሉ አብይ ጀግና ነው ትግራይ ክልል ውስጥ ጦርነት ተከፍቶ ህፃናት ሲገደሉ ሲጨፈጨፉ በድሮን በመናምን አብይ ጀግና ነው እነ ጀዋር ሲታሰሩ አብይ ጀግና ነው የሆነ አመራሮች ሲታሰሩ ሲገደሉ አብይ ጀግና ነው ቤንሻንጉል ውስጥ ጦርነት ተከፍቶ ሲገደል ህዝቡ ሲጨፈጨፍ አብይ ጀግና ነው እናንተ የምትፈልጓት ፋኖ የሰው ክልል ገብቶ ሲያርድ አንገት ሲቆርጥ አብይ ጀግና ነው ዝም ከተባለ እናንተ የምትፈልጓት ነገር ሲደረግ አሸባሪነት ጽንፈኝነት ሲደረግ አብይን ወስዳችሁ ላይ ተሰቅሉታላችሁ ንጉሳችን ምናምን ትሉት ባንዴ ደግሞ አምጣታችሁ ታወርዱታላችሁ አብይ መልካም ነገር ከሰራ እስረኞች ከተፈቱ ጦርነት እንዲቆም ወደ መስማማት ወደ ንግግር ሲመጣ አብይ ኦነግ ነው በዚህ አጋጣሚ ኦነግ ምን ያህል መልካምና ጥሩ አስተሳሰብ እንዳለው በዚህ አጋጣሚ እየነገራችሁ ነው መልካም ነገር ስትደረግ ኦነግ ነው አምጥሉት እናንተ የሰላም ጠሎች እንታገላችኋለን ስርዓት አድርጉ እየነገርኩ ነው ፋኖ ካሸነፈ እኔ ኢትዮጵያ አልሆንም ዜግነቴን ቀይራለሁ እመቤቴ ምስክሬ ኢትዮጵያ ማየትም አልፈልግም ሞቴን እመርጣለሁ ምንም የለውም ፋኖ ወሬና ጉራ አንድ ነገር የለውም ጨብጣለሁ አብዝታችሁ ስለፎከራችሁ ሶሻል ሚዲያውን በፕሮፓጋንዳ ስላጥለቀለቃችሁ የኦሮሞ ህዝብ ይደነግጣል የኦሮሞ ህዝብ ይሸበራል ብላችሁ አስባችሁ ከሆነ በጣም ተሳስታችኋል በኦሮሞ ህብረተሰብ ዘንድ አንድ አባባል አለ ደቦሮን ይሎልቱ ኢንፎኮርቲ ይመላል ይህ ማለት ከየትኛውም ጸብ በፊት የሚካሄድ ፉከራ የፍራቻ ምልክት ነው ደግሞ አንድ ማወቅ ያለባችሁ ነገር ቢኖር ትግላችሁ ከስርዓቱ ከሆነ ምናልባትም ከጀታችሁ ተስፋ ሊኖረው ይችላል ይሆናል ነገር ግን የኦነግ ሸኔ መንግስት ጋላ በሚለው ከመጣችሁ 100% እርግጠኛ ሆኜ የምነግራችሁ ነገር ቢኖር መቼም አይሳካላችሁ ላታንሰራሩ ነው የምትሰበሩት No,